ቀጥሎ የምነግራችሁን መረጃ መሰረት በማድረግ አንድ የተበተነን የፈረሰን ትዳር መመለስ አለብን ብዬ አምናለሁ። ይህን የምናደርገው እውነታውን ትክክለኛውን የሕክምና መረጃ በማስረዳት ነው። እንዲህ አይነት ጉዳይ የብዙ ባለትዳሮች ጉዳይ ነው ብዬ ስለማምን መልእክቱን ኮፒ ሊንክ፣ ሼር፣ ሪፖስት እና ላይክ እንድታደርጉ በቀጣይ የምለቃቸው ጠቃሚ የተረጋገጡ የጤና መረጃዎች እንዲደርሳችሁ አካውንቴን ፎሎ እንድታደርጉ በትህትና እጠይቃለሁ። የኔን መረጃ ሁሌ የሚከታተል አንድ ጠያቂ ያቀረበልኝን ጥያቄ መሰረት አድርጌ መረጃውን እነግራችኋለሁ። የዚህ ባለትዳር የትዳር አጋር የሄፓታይተስ ቢ ቫይረስ በደሟ ውስጥ እንዳለ የምታውቀው ከ13 ዓመት በላይ ሆኗታል። እሱ ጋር በትዳር መኖር ከጀመሩ ከ1 ዓመት አይበልጥም። በቅርብ ጊዜ አብረው ወደ ሕክምና ተቋም ሄደው ቼክ ሲያደርጉ እሷ እንዳለባት የሚያረጋግጥ እሱ ደግሞ ሄፓታይተስ ቢ የምንለው ቫይረስ በደሙ እንደሌለ የሚያረጋግጥ ውጤት ያገኛሉ። በዚህ ውጤት መሰረት ትዳራቸው ፈርሶ ለየብቻ እንደሚኖሩ ነው የገለጸልኝ። እውን ይሄ ትዳር በዚህ መረጃ መሰረት መፍረስ ነበረበት ወይ የሚለውን ትክክለኛውን የሕክምና መረጃ ነግራችኋለሁ። ሁለት ነገሮችን ልብ እንድትሉ ፈልጋለሁ። የመጀመሪያው ሄፓታይተስ ቢ ቫይረስ በደሙ ያለባት የትዳር አጋር አለች። ይችን እህት እንደ ማንኛውም ቫይረሱ እንዳለባቸው ሰዎች ክትትል ማድረግ፣ መድኃኒት የሚያስፈልግበት ደረጃ ከደረሰች፣ ለመድኃኒት ኢንዲኬሽን ካለ መድኃኒት እንድትወስድ ማድረግ ያስፈልጋል። ሁለተኛው ጉዳይ ለጊዜውም ቢሆን ቫይረሱ በደሙ ውስጥ እንደሌለ የተነገረውን የትዳር አጋር መሰረት ያደረገ ነው። ምንም እንኳን ለጊዜው ቫይረሱ እንደሌለ ቢታወቅም ለወደፊት የመያዝ እድል አለ። ምክንያቱም ግንኙነት እስካደረጉ ድረስ ቫይረሱን ሊያስተላልፉ የሚችሉ ሻርፕ የሆኑ እቃዎችን አብሮ በመጠቀም እንደ ምላጭ፣ ጥፍር መቁረጫ እንዲሁም የጥርስ ብሩሽ ይሄ የትዳር አጋር በቫይረሱ እንዳይያዝ ማድረግ አለብን። የመጀመሪያው ቼክ ማድረግ የሚያስፈልገው እስካሁን ድረስ ሰውነቱ በራሱ በቂ የሆነ የሚከላከል አንቲቦዲ ወይም ደግሞ ኢሚኒቲ አምርቶ ከሆነ እሱን ቼክ ማድረግ ነው። ያም ሄፓታይተስ ቢ ሰርፌስ አንቲቦዲ የሚባለውን ቼክ ማድረግ ከ10 በላይ ከሆነ በቂ ነው። ሌላ ተጨማሪ ክትባት አይኖረውም። ትዳራቸውን አብረው መኖር ይችላሉ። የተመረተው አንቲቦዲ በቂ ካልሆነ ወይም ደግሞ ያንን ቴስት ማድረግ ካልተቻለ ግን የሚመከረው ነገር 3ቱንም ዙር የሄፓታይተስ ቢ ቫይረስ ክትባቶችን መውሰድ ነው። 3ቱንም ዙር የሄፓታይተስ ቢ ቫይረስ ክትባት ከወሰደ በኋላ ግን በቂ የሆነ አንቲቦዲ መመረቱን ቼክ ማድረግ ያስፈልጋል። አንታይ ሄፓታይተስ ቢ ሰርፌስ አንቲቦዲ ከ10 በላይ ከሆነ በቂ እንደሆነ ተደርጎ ይታመናል። አብሮ በትዳር መኖር ይችላል። እስከዛ ድረስ ግን ይሄን እስከሚረጋገጥ ድረስ ክትባቱን ወስዶ እስከሚጨርስ በቂ የሆነ አንቲቦዲ መመረቱን እስከሚረጋገጥ ድረስ ግን ግንኙነት ሲያደርጉ ሁሌም ኮንዶም መጠቀም ያስፈልጋል። እነዚህ ሻርፕ የሆኑ እቃዎችን አብሮ ከመጠቀም መቆጠብ ያስፈልጋል። ከዛ ውጭ ግን ትዳር የሚያፈርስ ጉዳይ አይደለም። ይህንን ነገር አስተካክሎ አብሮ በትዳር መኖር ይቻላል እንጂ ትዳር በዚህ ምክንያት መፍረስ የለበትም። ይሄን እንድትረዱት ነው።